የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በታሪክ ለመጀመሪያ ጊዜ ከኢራን ጋር የተያያዙ ወሳኝ የደህንነት ጉዳዮች በሚመከሩበት የወታደራዊ ምክር ቤት ስብሰባ ላይ ሳይገኙ ቀርተዋል። ጠቅላይ ሚኒስትሩ በዚህ ደረጃ ካለ ስብሰባ ሲቀሩ ይህ የመጀመሪያው መሆኑ ክስተቱን እጅግ ያልተለመደና አስገራሚ አድርጎታል። በወታደራዊ ዋና መስሪያ ቤት በተካሄደው በዚህ ስብሰባ ላይ የመከላከያ ሚኒስትሩ እስራኤል ካትዝ ከጦር ኃይሉ ጠቅላላ ኤታ ማዦር ሹምና ከደህንነት ተቋማት ከፍተኛ ኃላፊዎች ጋር በመሆን የሁኔታዎችን ግምገማ መርተዋል። የተረጋገጠ መረጃ ባይኖርም የኢራን መገናኛ ብዙሃን ጠቅላይ ሚኒስትሩ በኢራን ጥቃት ተገድለዋል የሚል ዘገባ እያሰራጩ ይገኛሉ። ከዚሁ ጋር በተያያዘ ብንያም ኔታንያሁ ናቸው ተብሎ የተሰራጨው በአንዱ እጃቸው 6 ጣት ያለበት ምስላቸው እየተያያዘ ባለ 6 ጣቱ የኤአይ ፕሬዝዳንት የት ነው ያሉት የሚለው ጥያቄ ያለመነጋገሪያ ሆኗል። እስካሁን ድረስ ማረጋገጫ የሰጠ ባይኖርም መሞታቸው እየተዘገበ ይገኛል። ዜናው እውነት ከሆነ ለ40 ዓመት ሲመኙት የነበረውን የአሜሪካንና የኢራንን ጦርነት በማየታቸው ውጤቱ የናፈቁት ባይሆንም ምኞታቸው እንደተሳካ ይቆጠራል። ቤንያሚን ኔታንያሁ የፖለቲካ ህይወታቸው ውስጥ በተለያዩ ጊዜያት የግድያ ሙከራ ወይም የግድያ ዕቅድ ታልሞባቸው እንዳመለጡ ይነገራል። ከኒያ መሃል አስገራሚዎቹ የሚከተሉት ናቸው። አንደኛው የ2024 የድሮን ጥቃት ነበር። በ2024 ጥቅምት 19 ቀን በእስራኤል የሚገኘው የኔታንያሁ የግል መኖሪያ ቤት በድሮን ጥቃት ተመታ። ይህ ጥቃት ከሊባኖስ የተላከ መሆኑ ተጠርጥሯል። ከሄዝቦላ ጋር ተያይዞም ነበር። ነገር ግን ኔታንያሁ በዚያ ጊዜ በቤታቸው ውስጥ አልነበሩም። ያ ብቻ ሳይሆን ማንም አልተጎዳም። ሁለተኛው ጉዳይ የ2025 የግድያ ዕቅድ ነው። በ2025 በእስራኤል የምትኖር አንዲት አክቲቪስት ኔታንያሁን ለመግደል እቅድ እንዳዘጋጀች ፖሊስ መርምሮ ደርሼበታለሁ ብሎ ነበር። እንደ ዘገባዎች ከሆነ የእስራኤልን ቁጥር 1 ሰው በመሳሪያ ወይም በፍንዳታ የመግደል እቅድ ነበራት ተብሎ ተጠርጥሯል። ግን እቅዱ ከመፈጸሙ በፊት ከሽፏል። ከዚህ በተጨማሪ ቤቢ ሌሎች የግድያ ቀለበቶች ተዘጋጅተውላቸው አምልጠዋል ይባላል። ኔታንያሁ በእሳት የተከበበች ሀገር እንደሚመራ ሰው ከኢራንና ሌሎች እስራኤልን የሚጠሉ ቡድኖች የግድያ ወጥመዶች ተዘጋጅተውላቸው ነበር። እኒያን ሁሉ አምልጠው እስከ ቅርብ ጊዜ በህይወት ዘልቀው ነበር። የሰሞኑ ወሬ ግን የሚያስጨንቅ ሆኗል። እስራኤል በታሪኳ ውስጥ በሰዎች የተገደሉ ከፍተኛ መሪዎች አሏት። ከነሱ መካከል ይስሐቅ ራቢን ወሳኙ ናቸው። በ1995 ዓ.ም የእስራኤሉ ጠቅላይ ሚኒስትር የነበሩት ራቢን በቴል አቪቭ በተካሄደ ሰላማዊ ሰልፍ መካከል የእስራኤላዊ አስተሳሰብ አክራሪ በሆነ ወጣት ተኩስ ተመተው ተገድለዋል። ይህ ግድያ በእስራኤል ፖለቲካ ታሪክ ውስጥ ከፍተኛ ተጽዕኖ አሳድሯል። ሁለተኛው ሬሄቨን ዜቭ ናቸው። በ2001 ዓ.ም የእስራኤል ቱሪዝም ሚኒስትር የነበሩት ዜቭ በኢየሩሳሌም አንድ ሆቴል ውስጥ በፍልስጤም የታጠቁ ቡድኖች ተኩስ ተመተው ተገድለዋል። ይህ ግድያ በእስራኤል መንግስት ላይ ትልቅ የደህንነት ድንጋጤ ፈጥሮ ነበር። ዴቪድ ቤንጎሪዮንም የግድያ ሙከራ አስተናግደው ያውቃሉ። የእስራኤሉ መስራችና የመጀመሪያው መሪ የሚባሉት ቤንጉሪዮን የግድያ ሙከራ ቢያስተናግዱም ሁሉን አምልጠው በተፈጥሯዊ ሁኔታ ይችን ዓለም ተሰናብተዋል።